ሰላም የዩቲዩብ ተከታታዮቼ ዛሬ እንደተለመደው ህልሞችና ፍቻቸውን ይዤላችሁ ቀርብ ያለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ዛሬ ይዤላችሁ የመጣሁት በቅዱስ ቁርባን ዙሪያ የሚታዩ ህልሞችና ፍቺዎቻቸውን ነው ማለት ነው። አንድ ሰው በህልሙ ነጭ ህብስት ሲቀበል ካለመ ይሄ የሚያመላክተው ሊቆርብ እንደሆነ የሚያመላክተው ነው። ስንዴም ሲሰጠው ያለመ ሰው ቁርባንን ነው የሚያመላክተው። ከሰው መሀል ደግሞ ተጠርቶ ዳቦ ሲሰጠው ያለመ ሰው ቁርባንን ነው የሚያመላክተው። በጽዋ ወይም ደግሞ በብርጭቆ የሚያምር እንደ ወይን ያለ ነገር ሲሰጠው አንድ ሰው በህልሙ ካለመ ቁርባንን ነው የሚያመላክተው። በቅዳሴ ሰዓት በእንቅልፍ ሸለብታ ሲቆርብ አንድ ሰው ካለመ የቁርባን በረከት በስውር ሲሰጠው ነው እና በጣም ቆንጆ ነው። አንድ ሰው ከሰው መሀል ተጠርቶ ያለተራው ህብስት ሲሰጠው ካለመ በቅርቡ እንደሚቆርብ የሚያመላክተው ነው። ራስ መቁረብ ወይም ደግሞ ልጅን ሲያቆርቡም አለ ደስታን ነው የሚያመላክተው። አንድ ሰው በህልሙ መሶበ ወርቅ ሲሰጠው ካለመ እንደሚቆርብ የሚያመላክተው ነው። መሶበ ወርቅን ደግሞ ሲሰጠው እና ይዞ ወደ ቤቱ ሲገባ ካለመ እመቤታችን በበረከት ቤቱ እንደገባች የሚያመላክተው ነው። በተደጋጋሚ ሲቆርብ አንድ ሰው ካየ መምህረ ንስሐን ማማከርና ያው ቢቆርብ መልካም ነው። ምክንያቱም ቁርባን ተፈቅዶለታል ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ። በሌላ ህልሞችና ፍቺዎቻቸው እስከምመጣ መልካም ጊዜ